እንደምን ዋላችሁ፣ እንደምን አደራችሁ የእግዚአብሔር ቤተሰቦች። እኔ በጣም ደህና ነኝ፣ ክብሩ ይስፋ። ዛሬ መጽሐፍ ቅዱሴን እያነበብኩ ነበርና አንድ ቃል በጣም ባረከኝ እና እኔን የባረከኝ ቃል እናንተንም ሳይባርካችሁ አይቀርም ብዬ ለምን አላካፍላቸውም ብዬ ነው የገባሁትና በጌታ ስም ስሙት። ቃሉ ምን ይላል መሰላችሁ? ኑሮዬ ይበቃኛል ለሚል ሰው እግዚአብሔርን መምሰል ማትረፊያው ነው ይላል። በጣም ይገርማል። ይህ ሰውዬ ኑሮዬ ይበቃኛል ብሏል። ኖ ሞር ኒድ፣ ሌላ ፍላጎት የለውም። በቃ በቅቶኛል፣ በቃኝ፣ ተመስገን ይላል እና እግዚአብሔርን መምሰል ማትረፊያው ነው። በሱ ህይወት ውስጥ የሚደረግ ማንኛውም ነገር ትርፍ ነው፣ እንደ ትርፍ ነው የሚቆጥረው። ይህ ሰውዬ መማረር አይችልም፣ በቃኝ ብሏላ። ይህ ሰውዬ ሁልጊዜ ያመሰግናል። የሆነው ነገር ሁሉ ትርፍ ነው አለ እሱ። የዕለት ጉርሱ ትርፍ ነው፣ ይበቃኛል ብሏል። በህይወት መኖሬ ከበቂም በላይ ነው ብሏል። በጌታ መሆኔ መዳኔ ከምንም ይበልጣል ብሏል። የረካ ሰው ነው፣ የተቀመጠ ሰው ነው። ብዙ ሩጫ የለውም። ባይዘወይ ባለጠጋ ማለት ምን ማለት ነው? ባለጠጋ ማለት በቃኝ ያለ ሰው፣ ይበቃኛል ተመስገን ያለ ሰው ነው። በጣም ብዙ ነገር ኖሮ በቃኝ ካላልክ ባለጠጋ አይደለህም። ምንም ሳይኖር በቃኝ ካልክ አንተ ነህ ባለጠጋ። ባይዘወይ ሰው እግዚአብሔርን መስማት የሚችለው በእርጋታ ሲቀመጥ። መጽሐፍ የሚሰማኝ በእርጋታ ይቀመጣል ከመከራም ስጋት ያርፋል ይላል። ሰው ሩጫ ላይ ነው ያለው። ሩጫ 9ኙን ይዞ ለአንዱ ይሮጣል። 10 ቦታ ልብህን እንትን እያልክ እግዚአብሔርን የምትሰማ ይመስልሃል? ነባ አለ እኮ መጽሐፍ። እኔን የሚሰማኝ ሰው የተቀመጠ ሰው ነው፣ የረጋ ሰው ነው፣ ይበቃኛል ያለው ሰው ነው፣ ተመስገን የሚል ሰው ነው እና ከመከራም ስጋት ያርፋል ይላል። ታውቃላችሁ፣ ሰው እኮ አንድ እንጀራ ነው አይደል የሚበላው? እንጀራ በወጥ፣ እንጀራ በወርቅ፣ በዳይመንድ የሚበላ ሰው አለ እንዴ? ያው ከሆነ ተመስገን ማለት ጥሩ ነው። ባለህ ነገር መርካት። እየተነፈስክ ነው አይደል? ተመስገን። እየበላህ እየጠጣህ ነው አይደል? ተመስገን። አልሞትክም አይደል? በህይወት አለህ አይደል? ተመስገን። ኑሮዬ ይበቃኛል፣ በቃኝ፣ ተመስገን። ተመስገን ካላልክ እግዚአብሔርን ልትሰማው አትችልም። ለዚህ እኮ ነው ኢየሱስ ክርስቶስ ብዙ ጊዜ ለባለጠጎች አሉታዊ መልስ ነው ያለው። አሉታዊ መልስ ማለት ኔጌቲቭ የሆነ ባለጠጋ የእግዚአብሔር መንግስት ከሚገባ አለ ግመል በመርፌ ቀዳዳ ቢያልፍ ይቀለዋል። ምንድን ነው ንብረት ያላቸው ሰዎች ባለጠጎች የእግዚአብሔር መንግስት አይወርሱም ማለት ነው? አይደለም። ኢትስ አባውት ቲንኪንግ። ሐሳብህ ነው። በቃኝ ካላልክ፣ ካልተቀመጥክ፣ ተመስገን ካላልክ እግዚአብሔርን መስማት አትችልም። ይኸውልህ የያዝከው ብር፣ የሰበሰብከው ብር ድምፅ አለው፣ መስፈርትም አለው። እንደዚህ አድርግልኝ የሚል ባይዜ ጌታ ኢየሱስ ክርስቶስ እሱን ለመከተል የሚጠይቅህን ጥያቄ ሁሉ ገንዘብ ይጠይቃል።
ለምሳሌ ኢየሱስ ክርስቶስ ብዙ ጊዜ ሁሉም ትተህ ተከተለኝ ይላል አይደል? እነ ጴጥሮስ እንደውም ብለዋል፣ እኛስ ሁሉም ትተን ተከተልንህ ብለዋል። እና ብርም ተመሳሳይ ጥያቄ ነው የሚጠይቅህ። ሁሉን ትተህ ይሄ አገልግሎት ኢየሱስ ምናምን የምትለውን ተውና ተከተለኝ ተከተለኝ ይላል። እና ወገኖች ጥንቃቄ ልናደርግ ያስፈልጋል። ማለት ምንም ነገር ኖሮ ሳይኖርህም እኮ ደሃም ሆነ ያረፈ ልብ በቃኝ የሚል ልብ ከሌለ በጣም ምስኪን ነህ። እና ኢየሱስ ለሁለት ጌቶች መገዛት አትችልም ብሎ ለእግዚአብሔር እና ለሰይጣን አይደለም ለብር ነው ያለው፣ ለሳንቲም ለገንዘብ፣ ለእግዚአብሔርና ለገንዘብ at the same time መገዛት አትችሉም። ወይ እግዚአብሔርን ትወዳላችሁ፣ ሰው ወይ እግዚአብሔርን ይወዳል ወይ ገንዘብ ይወዳል። ለምሳሌ መጽሐፍ ያዕቆብን ወደድኩት ኤሳውን ጠላሁት ይላል አይደል? ያ ማለት ምን ማለት ነው? ኤሳውን እኮ ስለሚጠላው እኮ አይደለም፣ ጠልቶት እኮ አይደለም። ግን ያዕቆብ ስለተወደደበት መወደድ ለመናገር ፈልጓል። ገብቷል? at the same time ሁለት ነገር መውደድ አይቻልም። ሁለት ነገር መውደድ አይቻልም። የእግዚአብሔር ፍቅሩ ያረፈው በያዕቆብ ላይ ነው። በቃ ኪዳን የአብርሃም የይስሐቅ የያዕቆብ አምላክ አይደል የሚባለው? እና የእግዚአብሔር ፍቅር የመውደድ አቅሙ ያረፈው በያዕቆብ ላይ ነው። ከዛ ኤሳውን እኮ አይጠላውም እኮ፣ ግን በቃ የመጽሐፍ ቅዱስ አባባል ነው፣ መንፈሳዊ አደራረግ ነው፣ አሰራሩ እንደዛ። እግዚአብሔርንም እወዳለሁ እከተለዋለሁ፣ ግን ብርንም ደግሞ እወዳለሁ ማለት አትችልም። አንዱን ትጠላለህ፣ አንዱን ትወዳለህ፣ አንዱን ትተዋለህ፣ አንዱን ትከተላለህ። ስለዚህ ወገኖቼ የመውደድ አቅማችንን ይሄ የናፍቆት አቅማችንን ኢየሱስ ክርስቶስ ይውሰደው። ፍላጎት አቅማችንን አለ አይደል? ሰው እኮ አንዳንድ ጊዜ የሆነ ነገር በጣም ይፈልጋል አይደል? ፍላጎት የሚባል ነገር አለ። ብር፣ አንዳንድ ሰዎች ብርን በጣም ይፈልጋል። ብር ይገኝ እንጂ ምንም ውስጥ ይገባሉ። ገብቷል? እግዚአብሔር ምንድነው ፍቅሩ ረስተውታል። ገብቷል? ጌታንም ስትወድ እኮ እግዚአብሔር ፍቅር እንትን ስትል ይሄ ብርነሽ ምንድነሽ የዓለም እንትን አታውቀውም፣ ትረሳዋለህ። በቃ የመውደድ አቅምህን ፍቅርህን በኢየሱስ ክርስቶስ ላይ ብቻ ነው የምታደርገው። አይንህን በኢየሱስ ክርስቶስ ብቻ ላይ ነው የምታደርገው። እና ብርንም ስንከተል አይናችንን ከክርስቶስ ላይ አንስተን ነው፣ ልባችንን ፍቅራችንን ከክርስቶስ ላይ አንስተን ነው ብር የምንወደው። ወገኖቼ እባካችሁ ኑሮዬ በቃኝ ማለት ልመዱ። በቃኝ የሚል ሰው ነው ባይዘው ሀብታም፣ በጣም ሀብታም። እችን ዓለም በቃኝ ማለት ልመዱ ባካችሁ። ማለት በቃኝ ማለት ምንድን ነው ብለው ስለሞላችሁ መቼም አይሞላም። ለመሙላት አንድ ቀን ሲቀረው እናንተ ትሞታላችሁ። እናንተን ይጨርሳችኋል እንጂ ይሄ ዓለም አያልቅም ወገኖች። ዓለም 9 ናት ይላሉ አይደለ? የሀገሬ ሰው ዓለም 9 ነው 10 ሞልተው አያውቅም ይላል። እና እየመሰለ ገብቷል፣ እያቁለጨለጨ ያዝኩ አሁን በቃ እችን ይዤ ስትሉ የለም ትሞታላችሁ። ስለዚህ ዛሬውኑ ኑሮዬ ይበቃኛል ማለትን ልመዱ። እግዚአብሔርን የምታስደስቱት ያኔ ነው። እግዚአብሔርን የምትወዱት ኑሮዬ ይበቃኛል ስትሉ ነው። እግዚአብሔርን መስማት የምትችሉት ሌሎች ድምጾችን ስትቀንሱ ነው፣ ስትዘጉ ነው። ሁሉንም ድምጾች ዝጓቸው፣ እግዚአብሔርን ስሙ። እግዚአብሔርን ለመስማት ዋነኛው መስፈርት በእርጋታ መቀመጥ። የሚሰማኝ በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል። ተባረኩልኝ። በጣም ነው የምወዳችሁ። ቴንኪው